የሰው አለመታዘዝ። እባብም እግዚአብሔር አምላክ ከፈጠራቸው ከምድር አራዊት ሁሉ ይልቅ ተንኮለኛ ነበር። እባብም ሴቲቱን እግዚአብሔር በገነት ካለው ዛፍ ሁሉ አትብሉ ያላቸው ለምንድን ነው አላት። ሴቲቱም ለእባቡ አለችው፣ በገነት መካከል ካለው ከሚያፈራው ዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱም አትብሉ አትንኩት። እባብ ለሴቲቱ አላት፣ ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈት እንደ እግዚአብሔር እንደምትሆኑ መልካምና ክፉ እንደምታውቁ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይን ለማየት እንደሚያስጎመጅ መልካምን እንደሚያሳውቅ ባየች ጊዜ ከፍሬው ወሰደችና በላችው። ለባልዋ ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱ ራቁታቸው እንደሆኑ አወቁ፣ አፈሩ። የበለስም ቅጠሎች ሰፍተው ለእነርሱ ለራሳቸውም ግልድም አደረጉ።